እንግዲህ በጎች ሰኝ ዛተሉ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝ ተረፍረፍ ይበልልን። ሰላም ለሀገራችን ኢትዮጵያ ይብዛልን። የገጠር ብሎግ ነው ዛሬ የምሰራላችሁ ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። በተለይ ደግሞ የገጠር ልጆች ትውስታ ይፈጥርባቸዋል እና እዚህ ጋር ውሃ ላጠጣ ከብቶችና በጎችም አሉ ይዤ እየሄድኩ ነው። የአጋጣሚ ሆኖ ሳይመቻች ማለት ነው። ከብቶቹ በረት ነበር አርግ እንጂ ለቅሶ ነበረና ውሃ አልጠጡም። ግን ከበረት ሲከፈቱ ታውቃላችሁ ተዘግተው ከዋሉ ደግሞ በጣም ነው ውጭ ለመውጣት እንትን የሚሉ ማለት ነውና ለጫ አለ፣ ሳር አለ፣ እህል አዝመራ ውስጥ ለመግባት ይሮጣሉ። እንዲበጋቸው ትንሿ ካሜራማን ናት። ለካሜራማን አተሰማና እና እየሮጠች ተኋላ ቪዲዮ ትቀርጻለች ትላላችሁ እናንተ። እኔ ለራሴ በጎቹ ለብቻ ከብቶቹ ለብቻ ያሮጡኛል። እህል ከግራና ከቀኝ ነበረ። ግን ውሃውን አጠጥተን ስንመለስ ወደኩኝ ማለት ነው እኔ። ምክንያቱም እየሮጡ ነበረ ታውቃላችሁ ተዘግተው ውለው ሲከፈቱ በጣም ነው የሚሮጡት ማለት ነውና እዛ ውሃ እያጠጣን እያለን እንደውም አንዴ እናት ለምን ቤት አታጠጧቸው ነበረ ስትለኝ አስታወሰችኝ ማለት ነው። በኋላ መውደቄንም ታስብ ተናደርኩኝ። ግን እውነቷን ነው። ቤት ውሃ ብናጠጣቸው ደስ ይል ነበርና የአጋጣሚ ሆኖ ግን ይሄ ትዝም አላለኝም ማለት ነው። ታለፈ ነገር ነው ሁሉ ነገር ትዝ የሚለው። ይሄ ደግሞ እንደምታዩት የተማርኩበት ትምህርት ቤት ከአንድ እስከ በጣም ደስ የሚል ረግረጋማ ውሃ አለው። እዛው ከብቶችን ያጠጣበት ቦታ አካባቢ ደስ የሚለው ማለት ነው። ካሮት አለ፣ ጎመን አለ፣ ቲማቲም ማነውስ እንዲያለ መሆን አለበት። ሁሉ ነገር ደስ ይላል። የኛው ደግሞ ከቆላ እህል ጭነን እየመጣን ነው። ከልጄ ጋር ስራ ክብር ነው። ጥረህ ግረህ ብላ ብሏልና ሁሉም ሰው መስራት አለበት። እንዲሁም ደግሞ ቤተሰብን መርዳት ደግሞ ግዴታ አለብን። ይህ ጊዮርጊስ ቤተክርስቲያን ነው። በጣም ደስ ይላል። እስኪ እንዴት አያችሁት? ሀገራችን እኮ ውብ ነው። የጎደለን ነገር ምንም የለም ማለት ነውና በጣም ደስ ይላል። እዚሁ ጎኑ ደግሞ እህል እየተዘራ ነው። እህል ወቅት ማለት ነውና በጣም ደስ ነው የሚሉ ማለት ነው። እና እዚሁ አካባቢያችን ደግሞ እዛው እህሉ አጠገብ ዝንጀሮዎቹ ካልመጣን እያሉ በነፃነት እየፈነጠዙ ይገኛሉ። ያው ምንም ማድረግ አይቻልም፣ እነሱንም መከላከልም አይቻልም ማለት ነው። ምክንያቱም የት ይሄዳሉ? እነሱስ ማን አላቸው ማለት ነው። ነፃነታቸው ግን ደስ ይላል። ሰው መጣ ሰው አልመጣ ምንም ከበር አይሉም ማለት ነውና እዚሁ ከቤተ ክርስቲያን አካባቢ እህልም አለ፣ አዝመራ ስላለ ግዴታ ቀረብ ማለት አለባቸው ማለት ነው። እህሉን ለመብላት እዚህ ጋር ቤተ ክርስቲያን ነው። ወደዚህ ደግሞ እንደምታዩት መስጊድም አለ። ብቻ ደስ ይላል። ሀገራችንን ኢትዮጵያን ሰላም ያብዛልን። ሰላም ካለ ሁሉ ነገር አለ ማለት ነውና ሰላም ሲኖር ሁሉም እንደፈለገው ወጥቶ መግባት ይችላል እና ሰላም ዋጋው ትልቅ ነው። እዚህ ጋር እንግዲህ ዙሪያ ገባውን ቪዲዮ እየቀረጽን ነው። በዚሁ አጋጣሚ እስኪ ሀገራችሁን ጎብኘት ታርጉ። የእናንተ አቅጣጫ ወይም ደግሞ ሰፈራችሁ በነገራችን ላይ ልታዩት ትችላላችሁ ማለት ነው። በየት በኩል ራሱ እንደሆነ ገምቱ። የኛ ሰፈር እዛ ጋር ነበር እያላችሁ አስታውሱ። ይህ ደብረ ብርሃን ነው። ስውሯ ማርያም ገዳም በጣም ደስ የሚል የገዳም ቦታ። እዛ ሆናችሁ ከዛ አካባቢ ባትርቁ ወይም ደግሞ ከቦታው ራሱ ሂዱ አይልም እና ሰላም ያለው ቦታ ነው ማለት ነው። ያው ሰላም ያለው ቦታ ስትሆኑ ምንም እንኳ ባይኖርም ማለት ነው አይምሯችሁ ራሱ ይረጋጋል። ብቻ ደስ ነው የሚላችሁ ማለት ነው። ውስጣችሁ በደስታ ሀሴት ይሞላል። እና ሀገራችን እንግዲህ በዞር እንደዚህ ከሞላ ጎደል ወጣ ስንል እየቀረጽን ነበር ማለት ነው። ያው የተለያዩ ቦታዎች ሄደናል። ይሄድ ነው ያው ሀገር ጉብኝት ሳይሆን ቤተሰብ እንግዲህ የተለያዩ ቦታ ሲሆን እንዲሁም ደግሞ የራሳቸው የምትፈጽሙት ወይም ደግሞ የምታከናውኑት ስለሚኖር በየቦታው እንሄዳለን ማለት ነው። ይህ ደግሞ ያለ ነው ማለት ነው። ስንሄድ ደግሞ ደስ የሚል ቦታዎች እንደዚህ ቀረጽ እናደርጋለን። ይኸው ውሃ ለዚህ ይኸው ደርሰናል። ማርያም ሰይ ማርያም ሲያምር እናቴ ታይ ጅል ቀረጽበት እየዲያኮን በሳና እንቆርጣለን ዘንግ እውነቴን ነው። ሲያምር አዝመራው ደግሞ ሆኗል። እዚህ ጋር የምታወው ፊት ለፊት ጤፍ ነው።
ስንዴ ታጭዷል፣ ባቂላ ታጭዷል። ትንሽ የቀረው ምንድን ነው? የቀረው የለም። አይዞሽ ተታጠቢዋለሽ። በአንድ ወዲህ ቢሆን ተታጠቢያለሽ። ወደ ስታዲ ወዲህ በዚህ ጋር መርጠዋል። ይሄ ምንድን ነው አንቺ? ዋርጋ አይ ይዛው ደስ አይልም። ወዲያ ነው ብሳና ነው እንጂ እንትን መስሎኝ ነበረ እኮ ይሄ ስሙን ቶሎ እንጂ ዋንዛ መስሎኝ ነበረ። እንዴት ነው ቤት የተሰራበት ነው የሚመስለው እኮ ዛፍ ወዲያ ነው ወዲህ። አሁን የአንድ ዛፍ ይመስላል። በስማ እዛው እሺ የተጠበሰ ይበላል። አይ እና ከእንደዛ አድርገን እየተጠበሰውን እንብላይ። ግን ማንም ኧረ እያሸች ነው እሷም የተጠበሰው። ኧረ ለእኛም የተጠበሰውን የታሽናል። አይ አሸት አድርጊው እንጂ ወይኔ እስቲ ቆይ ግርግርግርግርግር ይችን እንሸትና ከዛ ዜግበን እንጠብሳለን። ሁለት እጅ ነው የምትቀበለው። እሰይ ክብር ያለ ሰው ማርያም ፈሰሰልክ የምታዩት እኔ ራሱ ለመጀመሪያ ጊዜ ነው ያየሁት ማለት ነው። የጥጥ ዛፍ ወይም ደግሞ አትክልት ነው ማለት ነው። የሀገራችን ጥበብ ልብሶች የሚመረቱት እንግዲህ መጀመሪያ ከዚህ ነው ማለት ነው መገኛቸውና በጣም ደስ ይላል። እዚህ ጋር ደግሞ ጌሾ አለ፣ እንዲሁም ደግሞ ብርቱካን ዛፍ ነው። ገና አልበሰለም ግን ይጣፍጣል ትላላችሁ እና ብቻ ደስ ይላል ሁሉ ነገር። አልቆረጥ እንዲያተላደራ የጠጣሪ እኔ ደግሞ ይሄ በሰለ መስለኝ ወልስ እንደዚህ ቆኖ ኖራ እኔ እንጃ ታሳንጥቆ ነው በስሎ ይቺ ምን ነው እዛ ጋር ተጠረችውማ አንድ ርስታ ፈረሰኝ ማለት ነው። የልጅ ልጁ ምን ተቀመጠች? የቆቀርሳችን ስሚ ለስንት ዓመት እስከ ብዙ ዓመት ይሆናል። ይሄ ውሃ ቢጠጣ ነበር የለውም። የሆነ ድንጋይ ተፈልጓል ብለው እንዲያተርቄሾ ግን የለውም። እናንተ አየንቱ ነው ያለው ያበሻሎም ይሁን ሆምጣጤው ቆይታ እንደዚህ ሲናፍቀን በትዝታ ትላላችሁና እዚህ ጋር ያዛመት ቅጠል ወርጬ ከጓዳ አምጥቼው ማለት ነው። በነገራችን ላይ ሽታው በጣም ደስ የሚልና አሪፍ እንዲሁም ደግሞ ለእንጀራ ከታች ሞሰብ ላይ አድርጋችሁ እንዲሁም ለዳቦ ይሆናችኋል ማለት ነው። እና በጣም ነው ሽታው ደስ የሚለው ለዳቦ መጋገሪያ በተለይ ደግሞ በጣም አሪፍ እንዲሁም ደግሞ ዳቦ ለስለስ ያለና አሪፍ እንደሆነ ነው የሚያደርግላችሁ ማለት ነው። እዛ አካባቢያችሁ ካለ ጋግሩበት። ልክ እንደ ኮባ እንዲሁም ደግሞ የባህር ዛፍ ቅጠል የእንጎችት ቅጠል እንደምንጋግረው ሁሉ በዚህ መጋገር ይቻላል። እኔ እዚህ ጋር በትንንሾቹ ረጀት በሁለት ስላችሁ ሁለት ጊዜ ነው የምጋግረው ማለት ነው። ይህንን ያደረኩበት ምክንያት ምንድነው? አንድ ጊዜ በትልቁ ጋግራችሁ ቁርስ ከማድረግ በትንንሹ ጋግራችሁ አንዱን ለዛሬ አንዱን ለነገ ማድረግ ይቻላል ማለት ነው። እንዲሁም ደግሞ በአዛምሮ ቅጠል ካጋገራችሁ በኋላ ሽፍን አድርጋችሁ ሞሰብ ውስጥ ቁጭ ካደረጋችሁት ዳቦ ልስልስ ይላል። አንደኛ፣ ሁለተኛ ደግሞ ጥሩ ሽታና ጣዕም እንዲኖረው ያደርግላችኋል ማለት ነው። እዚህ ጋር እንግዲህ በኩበት ፍም ነው የጋገርኩ ያለሁት ማለት ነው። በእንጨትም ፍም ይቻላል ማለት ነውና ብዙ ጊዜ በክሰል ወይም ደግሞ እንደዚህ በእንጨት የምንሰራቸው ምግቦች ዝግ ብሎ ስለሚበስል ጥሩ ጣዕምና ጥሩ የሚጣፍጥ ይሆንላችኋል ማለት ነው። ያው ሁላችሁም የሀገር ቤት ትዝታ እንግዲህ ይኖርባችኋል ብዬ አስባለሁ።
ሁሉ ነገር የሀገር ቤት ደስ ይላል። ባህላችን ራሱ ሁሉ ነገር ነው በጣም ደስ የሚለው ማለት ነው። እዚህ ጋር እንደምታዩት እንግዲህ በስሏል ዳቦ ከላይ እንደዚህ ቅጠሉ እንትን ብሏል። ያረረ ይመስላል ግን ተውስጡ ብዙ ቅጠል ስለሆነ የላይኛው ያራል፣ የውስጠኛው ቅጠል ደግሞ እንዳለ አሪፍ ሆኗል ማለት ነው። ዳቦ ራሱ ምርጥ የሆነ ቅንብር ያለ ከለሩ ራሱ የሚያምር ሆኗል ማለት ነው። የዳቦ ከለር ስለነበረ እሱን አድርጌበታለሁ በነገራችን ላይ ማለት ነው። እና ባይኖርም የዳቦ ራሱ የስንዴ ዳቦ ነው። በጣም ነው የሚያምረው። ከዚህ በኋላ እንደዚህ ያዛምረውን ቁጥል ከላይ ጣል ጣል አድርጌበታለሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።